ኧረ አይባልም፣ ነውር ነው፣ ሼም ነው ይሄ፣ ያስጠላል። ለሱ ደግሞ ጭራሽ የለም። ምን አይነት ሰርግ ነው ይሄ? ጫውታ ነው ስጀመርኩ። በጾም ምድር የወጣ ሰርግ ተለክፏል። በጾም ምድር ሰርግ ኢትዮጵያ ላይ አልተለመደም። ጴንጤዎቹ እንኳን አያወጣም። ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች ሰላማችሁ ብዝት ይበል። እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም በጌታ እና ሰሞኑ በአንድ እግር እየቆመ ነበረ። ያው ሁላችን ቢዚ ሆነናል በሰርግ ምክንያት እንግዲህ ቢዚ ቅውጥ ብለናል። ሶሻል ሚዲያ በአንድ እግር ቆሟል። እንዳው ዱባይ ደስ ይላል። ግን በነገራችን ላይ ከኢትዮጵያ ወደ ዱባይ ሰርግ ስል ደስ ይላል። ሆኖ እያለ የተሰማኝ ስሜት መናገር ይችላሉ። ትፈቅዳላችሁ አይደል? እሱ እንደዛ ሆኖ አይነፋም። እንደ ሀሳብን አይደለም። እውነቴን ነው የምላችሁ። ሰርጉ ያለ ሙዚ አለ እንዴ? ሰርግ ያለ ሙዚ አይሆንም። ምን የፈለገ ነገር ቢሆን ሰርግ የሚያምረው ከቤተሰብ ሲኖር ነው። እግዚአብሔርን ያስታውቃል። ራሱ ጉድለት እንዳለ ያስታውቃል። በቃ ቤተሰብ ሳይኖር የሚወጣ ሰርግ የከፋ ነው። እውነት እኔ ዛሬ የተለቀቀው ቪዲዮ ላይ ነው በደንብ ያየሁት። እንደው ብዙም አልተከታተልኩም እና ሰርግ ላይ ያለው ሙዚ ጽጌ፣ እሺ ሁለት ሰው ሙዚ፣ ኧረ አይባልም፣ ነውር ነው፣ ሼም ነው ይሄ፣ ያስጠላል። ለሱ ደግሞ ጭራሽ የለም። ምን አይነት ሰርግ ነው ይሄ? ጫውታ ነው ስጀመርኩ። በጾም ምድር የወጣ ሰርግ ተለክፏል። በጾም ምድር ሰርግ ኢትዮጵያ ላይ አልተለመደም። ጴንጤዎቹ እንኳን አያወጡም ጾም ላይ። ጾም አሁን ይሄ የጾም ጴንጤዎቹ አይጾሙም፣ ግን ሰርግ ሰዓት በጾም ጊዜ ሰርግ አያወጡም። በጾም ጊዜ አይናውሩም። ለምን? ድምቀት የለው ሰው በአሁኑ ሰዓት ጾም ላይ ነው ሁሉም ሰው ያለው። በጾም ጸሎት ላይ ነው ያለው። ለማደሰት፣ ለመጨፈር፣ የተለያየ ነገር ለማድረግ ማንም ዝግጁ ወይ ብቁ የሚሆን ሰው የለም። ከራሱ ጋር ያወራል። በአሁኑ ሰዓት ከእግዚአብሔር ጋር ያወራል ሰው። በዛ ሰዓት ይሄ ሰርግ ተባለ። ምንድን ነው አሁን? ምንም እኮ አላማረ። ከዚህ ሁሉ ሀገራችን ላይ ቢሆን ኖሮ ያኔ ቡታጅራ እንዲህ ሆናለች። እንዴት አባቱ እንደሚያምር ሀገር ላይ እዛ ሰርግ ቢሆን ኖሮ አሰባችሁ? ልጄ በገናየች እንደተመኘች አልገባችም አስገቧት እያሉ እንግዲህ ቀውጤ ነው። ከዚህም ከዛ ቤትም ይሰበሰባል። ደስ ይላል፣ ይደምቃል ሰርጉ። ይሄ ዝም ብሎ ለኛ ስድብ ነው የተረፈ። የመዳም ቅመሞች በጅምላ ነው የተሰደቡ። ስድብ የሚገባው የማይገባም ሁሉ አንድ ላይ ነው የተጨማለቀው። በቃ እንደዚህ ሸቃሎች የመዳም ቅመሞች ተብሎ እንኳን ስማችን በጣም እንትን ሆነ። በጣም በቃ የኔ ስም ብቀይር ሌላ ሰው እስከምል ድረስ ነው የተረገጠ ነው ሁላችን ማለት ነው። ምንም አንድ ሰው ብለን የምንለያየው ነገር የለም። ሁላችን አረብ ሀገር ላይ በመዳም ቤት እስካለን ድረስ የመዳም ቅመም ተብሎ ነው የሚጠራው ማንኛው ሰው። በዚህ በሰርግ ምክንያት ደግሞ ሁላችን ተሰዳድበናል። ይሄ ግልጽ ነው እና እኔ ሰርግ አልመሰለኝም። የምንለቀቁ ቪዲዮቹ ደግሞ እያንዳንዳችሁ ፎቶቹ ከብሎ ጋር የተነሳው ፎቶ ሀገር ውስጥ የተደረገ ነገር ነው። ይሄ ውጪ ላይ የተደረገ ነገር አይደለም። የት ጫካ ሄደው ነው እዚህ የተነሱት? የት ነው እንዴ? አንዳንድ እኮ ለሰው ትንሽ ሰው ያያል ሞኝ አድርጎ ማሰብ አያስፈልግም። ያውቃል ሰው ማያውቅ ሰው ይመስላል እንጂ ያውቃል። ለእናንተ ይመቻችሁ፣ መዝናኛ ነው። በዛ ሰበብ መዝናኛ ነው። ፈታ ዘና ፏ ትላላችሁ። ግን በሰርግ ስም ተብሎ ሰርግ ነው ተብሎ አዳሜ ጉ ብሎ ለማየት ሲያይ
ምንም ምነካ ነገር የለም። እና እንዴት ነው ይሄ? ምን አይነት ሰርግ ነው? የት ሀገር ነው እንደዚህ የሚሰረገው? ደግሞ ያ ነፍ ጓደኞች ሁሉ የት ሄዱ? እሱ ነፍ ጓደኞች ያሉ ሁሉ የት ሄዱ ነው? አንድና ዳኒ ብቻ አጠገቡ ላይ እንደሚሆነው እንኳን ለሙዜ የሚሆን ሰው አብሮ አይመጣም እንዴ? ምን አለ በራሱ ወጪ እንኳን ቢያስመጣ ያስፈልጋል እኮ ሙዜ። ለሱ ሶስት ሙዜ እንኳን 6 ሙዜ ካለ በቂ ነው። ሀገራችን ኖሮ እርግጠኛ ነኝ ለሱ ማኪና የሚሞላ ሙዜ ይኖራል። እና ያለ ሙዜ አይደምቅም። እና ልወቻለሁ ግን አሁን በቃ በተስፋ እጠብቃለሁ። የምጠብቀው በተስፋ ምንድን ነው? ሀገራችን ላይ በቃ የመኪና ጩኸት፣ የሰው ፉጨት፣ የሞተር፣ የባጃጅ፣ የሳይክል የሁሉም በቃ ግር ስል ጊዜ ነው በቃ ሰርጉ የሚያምረው። እናት አባት ሲሸኙ ሰርግ ማውጣቱ ካልቀረ እንደዛ ነው በቃ ሰው ሁሉ ሲደሰት ቤተሰብ ወጥ ዘመድ ሁሉ በቃ ሲያንከባክብ ነው ሰርጉ። ይሄ ምንድን ነው? አንድ የመዳም ቅመም እኮ አንድ ስትሰረገው ሰርግ ከዚህ እኮ ይበልጣል። ይሄ ሰርግ አይባልም። ሚዲያ ላይ አይታችሁ አታውቁም? የመዳም ቅመም አንዷ እኮ ነው ስታገባ ሱዳን የለዛም ወይ ሱዳን ወይ ባንግላዴሽ ወይ በቃ ፓኪስታን ሌላ ዜጋ አንድ ስታገባ ጓደኞቿ እንዴት እንደሚያደርጉ ፍላወር በፍላወር ነው የሚያደርጉት። በቃ ግን የኛ ከኢትዮጵያ ለሰርግ ተብሎ መጥቶ ተወዛገበ እኮ ጭራሽ ተወዛገበ። በቃ እንደማያውቅ ሰው ምንም ነገር ማያውቅ ሰው ነው። አንድ ልጅቷ ብቻ እንዴ የምታደርገው አበባ ኧረ ሼም ነው የምታደርጉት ነገር። አንዳንዴ አስቡ። ያምራል ወይ የሚለው ነገር ማሰብ በቃ ከራስ ጋር ትሪትመንት ማድረግ አለበት። ዝም ብሎ ትርፋችን አሁን የኛ ስድብ ነው። በቃ የማዳም ቅመሞች እንዲህ ናችሁ ሰርተዋት አይለወጡም፣ ለሰው ነው የሚኖሩት፣ የራሳችሁ ህይወት አይኖሩም። ጭፍልቅ ነው ያደርጉኝ። እና ይሄ ምንድን ነው ታዲያ ትርጉሙ? እና ድጋሚ ቀጥሎ ሀገራችን ላይ ኢንሻአላህ እኛም ልንመጣ እንችላለን። ያው እንግዲህ ይላል ሰርግ ስል ያው ዩቲዩበር ሆኛለሁ መሰለኝ እና እኛም ብቅ እንላለን። የቀወጠ ሰርግ አሁን ጾሙ ይፈታል። እሑድ ነው ጾሙ። እንግዲህ እሑድ ጾሙ ይፈታል። አመቷል እሑድ ነው። ከዛ በኋላ ያበደ ሰርግ ማውጣት ትችላላችሁ እንጂ ይሄ ሰርግ ብላችሁ ይሄ ታውት ይሄ አይነፋም። የተራ እንትን ይመስላል። እና ድጋሚ አውጡት። ሀገር ላይ ፋሚሊዎቹ ጋር ሆናችሁ ያበደ ሰርግ በቃ ለምን ቤተሰብ በቃ በክብር ሲቀበሉ ሲሸኙ ደስ የሚል ሰርግ ነው እንጂ ይሄ ሰርግ በቃ በዚህ ተጋባን በዚህ ጨረሰን ይሄን ብላችሁ ማቆም አያስፈልግም። ይሄ አይነፋም። ለማንኛውም ይመቻችሁ። በዚህ ኬዝ ደግሞ እነሱ የሚሰድቡ ልጆች አትስደቡ። ስድብ አይገባም። አሁን በቃ ወዶ ነው አይደል ልጆቹ ብር ለነሱ እየሰጡት ስጦታ እየገዙት የፈለጉ ነገር ያደረጉት ነገር ወዶ በፍቃድነት እነሱ ያደርጉት እንጂ እነዚህ ሰርገኞች ምንም አያውቁም እንዴ። እኛን አግዙ፣ ለእኛ ስጡ፣ ለእኛ እንዲያደርጉ አላሉም። ስለዚህ እነሱን አትስደቡ። ሚከሩ ካልሆነ በቃ ለሌላው እንትን እንዳይሉ መምከር ነው እንጂ በስድብ አይደለም። መልካም ቆይታ ይሁንላችሁ።